በመጀመሪያም ጉግል ላይ እንገባና አኳ ፈንድድ ባንክ አካውንት ብለን ሰርች እናረጋለን። ልክ እንደዚህ አይነት ነገር ይመጣልናል። ትራይ አኳ የሚለውን የመጀመሪያዋን ክሊክ እናረጋታለን። ከዛ በኋላ ወደዚህ ፔጅ ይወስደናል። እዚህ ጋር ጌት 1000 ኢንስታንት ፈንድድ አካውንት ባይ $1 ኦር ደግሞ 5000 በ$10 ይላል። ወረድ ብለን ክሌም ማይ አካውንት እንለዋለን። እንደምታዩት እዚህ ጋር ሁለት አይነት ኦፕሽን ነው ያለው። የ5k የሆነ አካውንት በ$10 እና የ1k የሆነ አካውንት በ$1 ሩላቸው ሁለቱም ተመሳሳይ ነው። አብዛኛው ሩላቸው ተመሳሳይ ነው። እኛ የምንፈልገው 5kውን በ$10 ስለሆነ እሱን እንመርጣለን። ማክሲመም ዴይሊ ሎስ 3% ነው። ማክሲመም ሎስ 5% ነው። ሊቨሬጅ 1 to 15 ነው። እሱን እንመርጥና ጌት ፈንድድ እንለዋለን። ጌት ፈንድድ የሚለውን ከተጫነ በኋላ ወደዚህኛው ፔጅ ይወስደናል። የፔመንት ዲቴይሉ ጋር ከገባን በኋላ እንደምታዩት 5000 ሜታ ትሬደር ነው ፕላትፎርማችን። ልክ እንደዚህ አይነት ፔጅ ይመጣልናል። እኛ ምንድነው የምናደርገው? ቀጥታ ፐርሰናል ኢንፎርሜሽንን እዚህ ጋር እንሞላለን። ስማችንን፣ አድሬሳችንን፣ ኢሜይላችንን በትክክል ከሞላን በኋላ ወደ ታች እንወርድና ፔመንት ሜተዳችንን የመጀመሪያውን እናረገውና ፕሌስ ኦርደር እንለዋለን። ፕሌስ ኦርደር ካልነው በኋላ ወደዚህኛው ይወስደናል። ቪዛና ማስተር ካርድ ካላችሁ በዛ፣ ካልሆነ ደግሞ ክሪፕቶን ከመረጣችሁ በኋላ ኮንቲኒው ትሉታላችሁ። ወደዚህኛዋ ፔጅ ይወስደናል። ለዚህኛዋ ፔጅ ላይ አክሴፕት ኦል ካልናት በኋላ የታችኛዋን ከረንሲያችንን እንመርጣለን። የፈለጋችሁትን ማድረግ ትችላላችሁ ለመክፈያ። እኔ የምፈልገው USDTን ስለሆነ USDTን ክሊክ አረጋለሁ። ከዛ ኔትወርክ አለ። አብዛኞቹ ትሮን ውድ ነው፣ ጋዝ ፊው በጣም ከፍተኛ ስለሆነ፣ ሌሎች እንኳን ተመሳሳይ ናቸው። ከሌሎች የፈለጋችሁትን ማድረግ ትችላላችሁ። እኔ BNB ስማርት ቼን ወይም BPTON ነው ሴሌክት ማደርገው። እሱን ሴሌክት ካረኩ በኋላ ወደዚህ ይመጣልኛል። ቶታል የምከፍለው 10.01 ይሆናል። BNB ስማርት ቼን ነው። ከፈለጋችሁ ኮዷን ኮፒ ማድረግ ትችላላችሁ አድሬሷን፣ ወይ ካልሆነ ደግሞ QR ኮዷን ስካን ማድረግ ትችላላችሁ። እኔ QR ኮዷን ስካን ነው ማድረግ የምፈልገው። QR ኮድ የምትለዋን ክሊክ አረጋታለሁኝ። እንደዚህ ትመጣልኛለች። ወደ ኤክስቼንጀራችሁ ወይም ደግሞ ባላንስ ወዳላችሁ ጋር ትሄዱና ዊዝድሮ ትላላችሁ። USDTን ትመርጣላችሁ። ከዛ ኦን ቼን ዊዝድሮዋል ትሉትና ዋሌት አድሬሳችሁን ስካን ታረጋላችሁ። ኔትወርክ BPTON ወይም BNB ስማርት ቼንን ከመረጥን በኋላ ልክ እንደዚህ ካልን በኋላ ኮንፊርም እንለዋለን። ኮንፊርም ካልነው ከሆኑ ሰከንዶች በኋላ ፔመንቱ ፔይድ ይለናል። አክሴፕት ይደረግልናል። አክሴፕት ካረጉም በኋላ ቀጥታ ወደ ኢሜይላችን እንገባለን። ኢሜይላችን ላይ ሁለት ኢሜይል ልከውልናል። አንደኛውን ስንከፍተው ፔመንት ኮንፈርም እንደተደረገ ፔመንቱን ነው የሚገልጽልን። የአድር ከስተመር ፔመንት has been completed further original payment link ምናምን እሷም እንተዋለን። ባክ እንለውና ወደዚህኛው ኢሜይላችን እንገባለን። የኦርደሩ ሳመሪ ይሆናል ይሄኛው። ከዛ ሩል ማየት የምትፈልጉ ከሆነ ዲቴይል የሆነ ስለ ፈንድድ አካውንቱ ሩል እንደዚህ አርጋችሁ ክሊክ አርጋችሁ ወደ ታች ሄዳችሁ 5k ወደ አኳ ዳሽቦርዳችን ነው የምንገባው። አኳ ዳሽቦርዳችን ላይ ልክ እንደገባን እንደዚህ አይነት አካውንት እናገኛለን። አካውንታችን ተልኮልናል። ይኸው 5k። ከዛ ቪው ዳሽቦርድ የምንለውና ዳሽቦርዳችን ላይ ያሉ ዲቴይል ነገሮችን እናያለን። ዴይሊ ድሮ ዳውናችን እንደምታዩት ነው 3% ነው ወይም $150 ነው። ማክስ ድሮ ዳውናችን ደግሞ 5% ነው $250። እነሱ እናያለን። አካውንታችን እንደምታየው ነው። ትሬዲንግ ዳይ 5 ቀን ያላችሁ 5 ቀን ትሬድ ማድረግ አለባችሁ ሪኩዌስት ለማድረግ ዊዝድሮዋል ሪኩዌስት ለማድረግ። ሌላው ያልነገርኳችሁ ደግሞ በዚህ አካውንት ማክሲመም ዊዝድሮ ማድረግ የምትችሉት $100 ነው። ከዛ በኋላ አካውንቱ ዲአክቲቬት ይሆናል። ከዛ እስቲ ፈርስት ትሬድ ቴክ እናርግበት ቼክ ለማድረግ በሚለው ወደ ትሬንዲንግ ቪው እንገባለን። ትሬንዲንግ ቪው ላይ ልክ እንደዚህ ስንገባ እዚህ ጋር መንዲ ኦፕኒንግ የሚለው ላይ ከዚህ ጀምሮ የሳምንቱን አናላይሲስ የሰራውበት ነው። ይሄ አናላይሲስ እዚህ ጋር ሊኩዊዲቲ ቴክ ተደርጎ ወደ ታች ከወረደ ትሬድ ገባለሁኝ። የኦርደር ብሎክ ይሄ ሊኩዊዲቲ ግራፍ ከተደረገ ብዬ ነበረ። እንደምታዩት ግራፍ ተደርጎ እሱ ዳይሬክት ማርኬቱ ወደ ታች ሄዷል። ግን አካውንቱን ከመግዛት በፊት ስለነበረ ሊኩዊዲቲ ቴክ የተደረገው እሱን አካውንት አልወሰር እሱን ይሄንን ፖዚሽን አልወሰር ነው።
ከዛ ዝም ብለን ለመሞከሪያ ስለሆነ ቻርታችንን እንደዚህ ቼክ አድርገን አንድ ትሬድ ቴክ እናደርጋለን ብዬ ቻርቱን እያየሁት ነበረ። ከዛ እዚህ ጋር ማርኬቱን ሳየው ሊኩዊዲቲ ቴክ አድርጎ በደንብ ወርዷል። ስለዚህ ትንሽ መነሳትም እያሳየ ስለነበረ አንድ ሁለት ታዮችን እየፈጠረ ስለነበረ የመጀመሪያ እዚሽ ጋር አንድ ማርኬት ስትራክቸር ሽፍት ወይም ቼንጅ ኦፍ ካራክተር አገኘሁኝ እዚሽ ጋር በሎ ታይም ፍሬም በ3 ሚኒት ዝም ብዬ ነው ግን ያን ያህል እንትን አላልኩትም። ከዛ እዚችኛዋ ጋር ሌላኛዋን ሎው ሰሌክት አረኳት። ከዛ ቼክ ለማድረግ ስለሆነ ያን ያህል አልተጠነቀቅኩለትም። እዚሽ ጋር ቺን ብሬክ ሲያደርግ የፈጠራት የ3 ሚኒት ፌር ቫልዩ ጋፕ ነበረችኝ አንደኛ፣ እሷን ማርክ አደረግኩኝ። ከዛ ሁለተኛም አለን፣ ሁለተኛዋን ሁለት ፌር ቫልዩ ጋፕ ነው እዚህ ጋር ዝም ብዬ ሰሌክት ያደረግኩለት። ከዛ ምን አሰብኩኝ መሰላችሁ ትሬዱን ቴክ ለማድረግ አንዱ ፌር ቫልዩ ጋፕ ላይ ከገባ ዝም ብዬ ኢዝሊ የሆነች ትሬድ ቴክ አረጋለሁኝ ብዬ ቼክ ለመሞከሪያ ብዬ አሰብኩኝ። እዛ ማርኬቱ እንደምታዩት እዛው ላይ በጣም እንትን እያለ ነበረ፣ ኮንሳልዴት እያደረገ ነበረ በ1 ሚኒት። ዝም ብዬ ጠበቅኩት እስከሆነ ደቂቃ ድረስ። ማርኬት መጥቶ ይሄን ሎ ብሬክ ካደረገ እዚች ጋር አንድ ባይ ገባለሁኝ ብዬ አሰብኩኝ። ኢንተርናል ሊኩዊዲቲ ቴክ ያደርጋል። ከዛ ፌር ቫልዩ ጋፕም እዛች ጋር ኤሪያ ላይ ስላለችኝ ያችን ፊል ካደረገ ገባለሁኝ ብዬ ሎ ዋጋ ስቶፕ ሎሴን አደረኩኝ። ሃየር ላይ ደግሞ የኤዥያን ሃይ ላይ ቴክ ፕሮፊቴን አደረኩኝ። ከዛ ያው እዚህ ጋር ዝም ብዬ ቼክ ለማድረግ ምናምን ነው እንጂ እንደዚህ አይነት ትሬድ ቴክ አላረግም። ምክንያቱም እንደምታዩት በጣም ሂውጅ የሆነ አማውንት ነው ፕሮፊት ከነካ ሊሆን የሚችለው። ይሄ ደግሞ ኮንሲስታንሲ ሩላችን ላይ 15% ስለሆነ ኮንሲስታንሲ ሩላችን በጣም ብዙ ዶላር ነው የሚሆነው እና ስለዚህ ዝም ብዬ ማርክ አረኩኝ። ከዛ የመጀመሪያው ሃይ ላይ ቴክ ፕሮፊቴን 1 ላይ አረኩኝ፣ ቴክ ፕሮፊት 2 ደግሞ ከላይ አረኩኝ። ከዛ ዝም ብዬ አሰብኩኝና የመጀመሪያዋን ሃይ ብሬክ ካደረገ ብሬክ ኢቭን አደረጋለሁ። ሁለተኛዋን ሃይ ቴክ ካደረገ ከብሬክ ኢቭን ወደ ቲፒ1 ከፍ አደርጋለሁኝ ብዬ እያሰብኩኝ ዝም ብዬ ቻርቱን ማየት ጀመርኩኝ። ከዛ እንደምታዩት ትንሽ ወደ ፕሮፊት ሳይድ ገባ። $5 $4 አካባቢ ፕሮፊት ላይ ነበረ። ከዛ እዚህ ጋር ልዝጋ ወይስ ልጠብቀው ምናምን ብዬ አይ ፍረስትሬት ቼክ ማድረጊያ ስለሆነ ስቶፕ ሎስ አረግለትና ተወዋለሁ ብዬ ብሬክ ኢቭን ቴክ ፕሮፊት ምናምን የሚሉትን ነገር ጻፍኳቸው። ከዛ እንደምታዩት እዚህ ጋር አሁን ቲፑ ፉሊ ሂት ቲፒ3 ሂት ቢደረግ ወይም ደግሞ ሁሉም ቲፒዎች ሂት ቢደረጉ ወደ $100 ምናምን ነው የሚሆነው። ስለዚህ ያን ያህል ሂውጅ የሆነ አማውንት ቴክ ማድረግ አልችልም። በዚህ ኮንስታንሲ ሩል 15% ስላላቸው፣ ሲቀጥል ደግሞ $100 ብቻ ነው ማክሲመም ዊዝድሮ ማድረግ የምትችሉት። ለዛ ሲባል በቃ ዝም ብዬ ቴክ ፕሮፊቱን ላውርደው ወደ $15። ስቶፕ ሎስንም ዝም ብዬ $15 ላርግለት 1-to-1 ሪስክ ኤንድ ሪዋርድ ሬሾ ብዬ እንደዚህ አርጌ ሴት አርጌለት ዝም ብዬ ዘጋግቼ ምናምን ነገር ወጣሁኝ። ከዛ ማርኬቱ አለና ላስት ላይ ብቻ በስቶፕ ሎስ ነው የወጣ ነው። $15 ሉዝ አርገናል በመጀመሪያ ትሬዳችን። ግን በዚህ አካውንት እንደምንም ብለን $100 ዊዝድሮ አርገን ሌላ ቻሌንጅ እንገዛበታለን ብለን ነው የምናስበው። ስለዚህ በቀጣይ 14 ቀናቶች አሪፍ ትሬድ ካገኘን ቴክ እናረጋለን። እያንዳንዱ ጆርኒዎችን ደግሞ ቪዲዮ እየሰራው እንደዚህ ምለቅላችሁ ይሆናል። ፒስ አውት።